የእስልምና መሰረቶች 5 ናቸው ሁሉም ሰው ሊያውቀው የሚገባ ሁሉም ሙስሊም ይሄንን ነገር ሊረሳ የሚችልበት ጉዳይ የለም ማለት ነው ስለዚህ ማወቃችን ግዴታ ነው የመጀመሪያው የእስልምና መሰረቶች ከአምስቱ የመጀመሪያው አንደኛ ሸሃደቱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ምን ማለት ነው ከአላህ Subhanahu Wa Ta'ala በስተቀር በሐቅ የሚገዙት አምላክ የለም ሙሐመድም የአላህ Subhanahu Wa Ta'ala መልእክተኛ ነው ብሎ መመስከር ማለት ነው ሁለተኛ ኢቃመት الصلاة ሶላትን መስገድ ነው ሶስተኛ ወኢታኡ الزكاة ዘካን መስጠት ነው አራተኛ وصوم رمضان መጾም ነው አምስተኛ وحج البيت من استطعت إليه سبيلا አምስተኛው ሐጅ ማድረግ ነው መንገዱን ለቻለ ሰው ሐጅ ጉዞውን መስፈርቶችን ለቻለ ሰው ሐጅን መስራት ነው ማለት ነው እነዚህ አምስቱ የእስልምና መሰረቶች ሲሆኑ ሁላችንም ልናውቃቸው ይግድልናል ማለት ነው طيب የኢማን መሰረቶች ስንት ናቸው 6 ናቸው طيب ከስድስቱ የመጀመሪያው أن تؤمنوا بالله بالله سبحانه وتعالى ማመን ሁለተኛው وملائكته بملائكة ማመን ሶስተኛው وكتبه በኪታቦች ማመን አራተኛ ورسوله برسሎች ማመን አምስተኛ واليوم الآخر በመጨረሻ ቀን ማመን ስድስተኛው وبالقدر بقدر ወይም ደግሞ በውሳኔ ማመን ይባላሉ እነዚህ ስድስቱም ኢንሻአላህ እነዚህንም ማወቅ ይገባናል ዝርዝር ሐሳቦችም ኢንሻአላህ ይኖሩታል እነዚህን ካያዝናቸው የሚቀጥለውም ላይ ደግሞ አላህ Subhanahu Wa Ta'ala ካገራልን እነዛንም ደግሞ